በሙሉ ሲሰምጥ እናንተ ግን በተአምር ቢበቅሉት ጥቂት እጽዋት ድንጋይ ላይ ግን ዛፍ በቅሏል። እንዴት እንደሆነ አላውቅም። ሰላም ውድ የዚህ ቻናል ቤተሰቦች እንዴት ናችሁ? ያለውላችሁ ዛሬም እንደተለመደው ባበደና ቤንግ በሆነ ቪዲዮ ተመልሰን መጥተንለታል። ዛሬ እንግዲህ ሪያክት የምናደርገው ይሄኛውን ቪዲዮ ነው። ጅላስ እንግዲህ ከአውሮፕላን ላይ ተከሰከስኩ እያለች ትገኛለች። እስኪ አብረን የምናየው ይሆናል ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ያው ትንሽ ዝናብ አለና የሆነ ኡፍ የሚል ድምጽ ከገባባችሁ ዝናቡ ነው፣ ቻሉት ለማለት ያክል ነው። ወደ ቪዲዮ የምትጓዙበት አውሮፕላን ሞተሩ ተበላሽቶ እየተከሰከሰ ቢሆንስ? እንደምንም ታግላችሁ ቦርሳችሁን ብቻ አንጠልጥላችሁ የአደጋ ጊዜ በሩን ከፍታችሁ ወደ ውሃው ብትዘሉስ? ዋው ኤዲቲንግ! አውሮፕላኑና ቀሪው ነገር ሙሉ በሙሉ ሲሰምጥ እናንተ ግን በተአምር ራሳችሁን ጭር ባለ ደሴት ላይ ብታገኙትስ? ተመልካቾቻችን እዚህ ደሴት ላይ ብቻዬን እገኛለሁ ማለት ነው። ይህ በካሜራማን ጋር ብቻ የሚታይ ቢመስልም ዛሬ ግን ይህንን አስፈሪ ህይወት በጋሃድ ልሞክረው ነው። ያረፍኩባት ደሴት በፊልም ላይ እንደምታዩት የሚያምር አረንጓዴ ጫካ የላትም። አሸዋማ፣ ደረቅ፣ ትላልቅ አለቶች የሞሉባት ናት። እዚህ የሚበቅሉት ጥቂት እጽዋት ራሱ ድንጋይ ሰንጥቀው የወጡ ናቸው። ይሄ ድንጋይ ላይ ግን ዛፍ በቅሏል። እንዴት እንደሆነ አላውቅም። እዚህ ሙዝ፣ ኮኮናት ወይም ጣፋጭ ፍራፍሬዎች የሉም። እና እንዴት ነው የምትቆየው? ብራዘር መሽቷል፣ ጨለማ ነው፣ ምንም ብርሃን የለም። ግን አንድ ትልቅ ተስፋ አለኝ። በዚህ ደሴት ዳርቻ ላይ በብዛት የሚገኝ ቄጤማ የሚመስል ነገር አለ። ዛሬ ጀልባ ተሰራ ነው ምላችሁ። ይህ ደግሞ ከዚህ ደሴት ለማምለጥ የሚያስችል ጀልባ ለመስራት እጅግ በጣም አመቺ ነው። እዚህ ደሴት ላይ ብቻችሁን ብትሆኑ ምን ታደርጋላችሁ? ተራራ፣ እዚህ ጋር ትልቅ ተራራ አለ። ይሄን ተራራ የምንወጣው ይሆናል ማለት ነው። ምግብ ያስፈልገናል፣ ጀልባ ያስፈልገናል ግዴታ። ስለዚህ ጀልባ መስራት አለብኝ። በጣም ነው የደከመኝ። እንውረድ። ኢትዮ ሚስተር ከመጥለቋ በፊት ማረፊያ የምሰራበትን ቦታ መፈለግ አለብኝ። ከባድ ሪስክ ልወስድ ነው። እንዴት እንደምወርደው አላውቅም። ዝለል አባባ ኤዲት አደርገዋለሁ ከወደክ። ወይኔ ጉዴ! እሾ! ይሄ ደሴት ግን እጅግ ምህረት የለሽ ነው። ቁልቋል ይባላል ይሄ ነገር። በነገራችን ላይ እሾ ይወጋኛል። አረ ቁልቋል እንደሆነ ማቆሰም ግን ተበሳስቷል ነው። ኮሜንት ላይ እናንተ የምታውቁት አገረኝ። እንደምንም ታግዬ አለፍኩ። ግን የሚያስጠላው ነገር የሚበላ አንድም ፍራፍሬ ላገኝ አልቻልኩም። አለው የሚበላ ቁልቋል ያልኩት ነገር። እንጓዝ። በዛሬው ቪዲዮ እጅግ የሚያስደንቁና እጅግ አስፈሪ ሌሊቶችን አሳልፌያለሁ። ጥናቶች አብረን ምን ይሆናል? ይህንን መሰል ደረቅና ድንጋያማ ደሴቶችን ማታ ማታ የሚቆጣጠሯቸው አደገኛ የሌሊት አዳኞች አሉ። እጅብ አለ። እውነቱን ለመናገር በጣም ያስፈራል። ልቤ ዝም ብሎ እየመታ ነው። አውሬ ኑር አላውቅም። የሆነ የሚሰማ ድምጽ አለ። ጉዴ ብቻ የምር በማታ ኑሮ ነው። እዛ ጫካ የሆነ እንስሳ መጥቶ በልቶኝ። እስከ መጨረሻው ድረስ አብራችሁ ቆዩ። እስካሁን የሚበላ ፍራፍሬ እየፈለኩ ነው። እንዳለ እሾ ብቻ ነው ማለት። ኧረ ሙቀት አልቻልኩም። ፀሐዩ በጣም ነው የሚያንገበግበው። እዚህ ውስጥ የሚበላ ፍራፍሬ ማግኘት ማለት የማይታሰብ ነው። ስለዚህ ተስፋ እየቆረጥኩ ነው። ኮኩ በሳኝ ጀርቤ በጣም ተቃጠልኩ። እሾኩ አቃጠለኝ፣ ፀሐዩ አቃጠለኝ። ቻለው ብራዘሬ። ምንም አማራጭ ስላጣው አሳ ለማጥመድ ወሰንኩ። ማጥመጃ ስለሌለኝ ብቸኛው መንገዴ በባዶ እጄ አሳውን መያዝ ነው። ወደ ውቅያኖሱ ገባው። አፍንጫዬን ይዤ ውሃ እንዳይገባብኝ አንገቴን ዘግዘቅ አድርጌ ወደ ውስጥ በመስመጥ አሳዎችን መፈለግ ጀመርኩ። ግን በባዶ እጅ አሳ መያዝ ፈጽሞ የማይቻል ነገር ነው። ውሃው ውስጥ መንቀሳቀስ አይመችም። ጉልበቴን በከንቱ ከመጨረስ ተስፋ ቆርጬ ወጣሁ። ልብስሽን እንደገመድ ፈርጥሽና ምን በእንጨት አርግሽ ተወጪ። እንዳሳብ ምንም አማራጭ የለኝም። እየተወገው ነው ማለት
አሁን ግን ተስፋ ያለኝ ይመስላል። ግሬም ደስተኛ ግሬን የበሳው ነገር አግኝቻለሁ። የቁልቋሉ ፍሬ ይበላ ነው መሰለኝ። ፕሪክሊ ሄር ካክተስ የሚባለውን እንዴት ነው ማወራው? ፍራፍሬ ወይም በሀገራችን በለስ ተብሎ የሚጠራውን ፍራፍሬ አያ በለስም ይባላል ማለት ነው። በመንገድ እየሄድኩ ሳለ አገኘሁት። አንድ ባንድ ፍራፍሬውን እየቀነጠስኩ ማውረድ ጀመርኩ። ነገር ግን ይህ ፍራፍሬ እጅግ አደገኛ ነው። ብዙ እሾች አሉት። ይህ በነገራችን እሾህ አለው። ተመልከቱት እንዳለ እጄ እሾህ አያችሁት? ይሄ በጣም የሚያመው። አንድ ያልጠበቅኩት ችግር ተፈጠረ። ይህ ፍራፍሬ ትላልቅ እሾህ ብቻ ሳይሆን ጸጉር የሚመስሉ እጅግ በጣም ጥቃቅን እሾዎች አሉት። ትንሽ ስነካው ብቻ እጄ ላይ ተጣበቀ። እጄ ላይ ተሰካከው ነው። የሆነ ነገር ስጫን ደግሞ ቀጥታ ቆዳዬ ውስጥ ዘልቆ በመግባት መርፌ ይመስል ይወጋኛል። ህመሙ አይጣለው። ተሸወድኩ። እጄ ሙሉ በሙሉ እሾህ በእሾህ ሆነ። ይሄ የምታውቁ ሰዎች እሾህ አለው በጣም እና ለካ ሳይታሸነቅ እያመመኝም ቢሆን በለሱን ይዤ ወደ ጥላ ቦታ መገስገስ ጀመርኩ። ተመልካቾቻችን እንግዲህ ማረፊያ ቦታ ጥላ ቦታ እየፈለኩ ነው። እያለከለኩ ሲሄድ ግን አንድ አስደሳች ነገር አገኘሁ። ከድንጋይ የተሰራ ዋሻ፣ የተፈጥሮ ዋሻ። ዋው! ተመልካቾቻችን እዚህ ጋር ተመልከቱት። ድንኳን ደሞ አለ። ይሄ ድንጋይ ነው። ተመልከቱት። ይሄ ድንጋይ ነው። ድንጋይ ላይ ግን ዛፍ በቅሏል። እንዴት እንደሆነ አላውቅም። በጣም የሚያስደንቅ ተፈጥሮ ነው። ለማንኛውም ዋሻ አግኝተናል። እዚህ ዋሻ ጋር እንገባለን። ቀጥታ ወደ ውስጥ ገባው። አሁን ሌላ እሾህ እጄ ላይ እንዲገባ አልፈልግም። ስለዚህ እዛው መሬት ላይ ቁጭ ብዬ በለሱን በእንጨት እየፈለቀቅኩ መብላት ጀመርኩ። በጣም እንደሚጥም ሰምቻለሁ። ጋር ያበረው እዚህ ነው የምናረው። ሴታፊን ላመቻች። ወይኔ ፈረከስኩት። እዚህ ነው ዛሬ የምታነው። ይሄ ለኔ ዛሬ ቻሌንጅ ቢሆንም በታሪክ ውስጥ ግን አስከፊ ህይወት በእውነት የኖሩ ሰዎች አሉ። በ1971 የላንሳ አውሮፕላን ሲከሰከስ ጁሊያን ኮፕኬ የተባለች ታዳጊ እሷና እናቷ የተሳፈሩበት የላንሳ አውሮፕላን በመብረቅ ተመቶ በአየር ላይ ተበታተነ። ጁሊያን ከመቀመጫዋ ጋር ታስራ ወደ 10,000 ጫማ ወደ መሬት ወደቀች። በህይወት ለመትረፏ 3 ዋና ዋና ምክንያቶችን ትጠቅሳለች። በነጎድጓድ ደመና ውስጥ የነበረው ኃይለኛ የላይኛው ንፋስ ውድቀቷን መቀነሱን፣ እንዲሁም ደግሞ የተቀመጠችበት ወንበር ጥቅጥቅ ባለው የጫካ ዛፎች ላይ ማረፉ ነው። በአማዞን ጫካ ለ11 ቀናት ብቻዋን ሆና አሳልፋ ተርፋለች። በ1943 በሁለተኛው የዓለም ጦርነት ወቅት ሉዊስና የቡድን አጋሮቹ ግሪን ሆርኔት በተባለ አውሮፕላን የነፍስ አድን ፍለጋ ላይ ያሉ የአውሮፕላኑ ሞተር ተበላሽቶ ማዕከላዊ ፓሲፊክ ውቅያኖስ ላይ ተከሰከሰ። ከአውሮፕላኑ ውስጥ ከነበሩት 11 ሰዎች በህይወት የወጡት 3ቱ ብቻ ነበሩ። እነዚህ 3 ሰዎች 2 ትናንሽ የጎማ ጀልባዎች ላይ ሆነው ማዕከላዊ ውቅያኖስ ላይ ለ47 ቀናት ውቅያኖስ ላይ ተንሳፈዋል። የሚጠጡት ንጹህ አልነበረም። የዝናብ ውሃ እያጠራቀሙ ነበር የሚጠጡት። የሚበሉትም አልነበረም። ወፎችን በባዶ እጃቸው ይዘው ጥሬውን ይበሉና ለአሳ ማጥመጃ ይጠቀሙ ነበር። ከዚህም በላይ ግዙፍ ሻርኮችን በመቅዘፊያና በእጃቸው እየመቱ ይከላከሉ ነበር። አንደኛው ጓደኛው በ33ኛው ቀን በረሃብ ሲሞት፣ ሉዊስና ፓይለቱ ግን 47 ቀናት በባህር ላይ ከቆዩ በኋላ በጃፓን የጦር መርከብ ውስጥ ተይዘው እስረኛ ሆኑ። ከብዙ መከራ በኋላም ከጦርነቱ ተርፈው ወደ ሀገራቸው አሜሪካ ተመልሰዋል። እነሱ የተረፉት ቆራጥ በመሆን ነው። እኔም ቻሌንጁን ማሸነፍ አለብኝ። አንቺም የነሱ ጣፈንታ ደርሶሽ ነው ማለት ነው። አሁን ግን በጣም መሽቷል። ይሄ መንገድ መቼም የሚያልቅ አይመስልም። በዚህ ጭር ባለች ደሴት ላይ ማታ መንቀሳቀስ ማለት ራስን ለሞት አሳልፎ መስጠት ነው። እያንዳንዱ እርምጃዬ እሾህና ድንጋይ ላይ ነው። እና ደግሞ የሚያናደው ምንድነው? እሾሁ ከባድ ነው። እንዳለ እሾህ ነው ማለት ዛፍ ብቻ ቢሆን አሪፍ ነው፣ ግን እያንዳንዱ የምትመለከቷቸው አሁን እዩ፣ ተመልከቱት። እሾህ ነው። አያችሁት?
ይሄ እግሬን ይሄ የለም አይቻል። በቃ እግሬ እንዳለ ተጋግጦ ሙሉ ነገር አትለብሽም እንዴ አንቺ? መሽቷል። ሙቀቱ ጋብ ይላል። የካሜራዬ መብራት የሚያሳየኝ ጥቂት ሜትሮችን ብቻ ነው። ከዛ ውጪ ያለው ሙሉ በሙሉ የሚያስፈራ ድቅድቅ ጨለማ ነው። ካሜራማንህ ጋር ብቻ ነው ማለት ዛሬ የሆነ እንስሳ መጥቶ በልቶኝ። ጥናቶች እንደሚያሳዩት ይህንን መሰል ደረቅና ድንጋያማ ደሴቶችን ማታ ማታ የሚቆጣጠሯቸው አደገኛ የሌሊት አዳኞች አሉ። እንግዲህ እንደምታዩት መሽቷል። የሆነ የሚሰማ ድምጽ አለ። መሬት ላይ ቀን ቀን ከፀሐዩ ሙቀት ለማምለጥ ድንጋይ ስር የሚደበቁት እንደ ቀንዳማው እፉኝት ወይም ሆርንድ ቫይፐር እና ዴስቶከር የሚባሉ መርዛማ ጊንጦችን አሸዋው ወይም የደረቁ ቅጠሎች ስር ተደብቀው እግሬ ሊነርፉት ይችላሉ። ስለዚህ የሆነ ድምጽ ሰምቻለሁ። እንደነ ሚስተር ቢስት ቪዲዮ አይተው ከሆነ ከዚህም በላይ በደሴቱ ላይ የሚገኙ እንደ በረሃማ ጅቦች ወይም ትላልቅ የዱር ድመቶች ማታ ማታን በከፍተኛ የማየትና የማሽተት ብቃታቸው አድነው ይበላሉ። ምናልባት እዚህ ደሴት ላይ ሊኖሩ ይችላሉ። እውነቱን ለመናገር በጣም ያስፈራል። ልቤ ዝም ብሎ እየመታ ነው። የኔን እግር ኮሽታ ሰምተው ጨለማውን ተገን አድርገው እየተከተሉ ሊሆን ይችላል። የሆነ ድምጽ እየሰማው ነው። የሆነ ድምጽ ሰምቻለሁ። ጨለማ ውስጥ ሆነው እያዩኝ ቢሆንስ? አንዴ ብቻ ተሳስቼ መሬት ላይ ያለውን እባብ ብረግጠው ወይም እነዚህ አዳኞች ቢከቡኝ በዚህ ድቅድቅ ጨለማ ውስጥ ማንም አይደርስልኝም። ይሄን ሁሉ ሪስክ ወስደሽ ነው ቪዲዮ የምትሰሪልኝ። ቴንክ ዩ ማን። ይሄ ጨለማና ፍርሃት አንዳንዴ በህይወታችን ውስጥ ከሚያጋጥመን የጭንቀት አንዛይቲ እና የብቸኝነት ጊዜ ጋር ይመሳሰላል። በጨለማ ውስጥ ሆነን ገና ያላየነውን አውሬ እንደምንፈራው ሁሉ በህይወታችንም ያልተፈጠረን ነገር እናስብና እንፈራለን። ፍርሃት በአይምሮአችን ውስጥ ያለ እስር ቤት ነው። እሱን ማሸነፍ የሚቻሉ ደግሞ እውነት የሚመስል የውሸት ታሪክ ነው። እያነከሱም ቢሆን ጉዞ ምንድነው? ማብራት ነው። ሌላ ካሜራማን አለ ማለት የጅባይን አይደለም በእርግጠኝነት። አሁን እዚህ የምተኛው ማለት ነው። በጣም ያስፈራል ከምላችሁ በላይ በጣም ያስፈራል። ግን ምንም ማድረግ አይቻልም። ቁጭ ብለህ ነው የምታድረው? አየሩ እጅግ በጣም ይበርዳል። ንፋሱም ኃይለኛ ነው። እንደምታዩት መሽቷል። ጨለማ ነው። ምንም ብርሃን የለም። እና በጣም ነው እየፈራሉት። ተመልካቾቻችን እንግዲህ ለመተኛት እየሞከርኩ ነው። በጣም ያስፈራል። እዚህ ምን ይኑር አላቅም። አውሬ ይኑር አላቅም። ታውቃላችሁ ጫካ ውስጥ በጣም ከባድ ነው። አውሬ ይኑር አላቅም፣ እንስሳ ይኑር አላቅም፣ የዱር አራዊት ይኑር አላቅም እና በጣም ያስፈራል። በጣም ከምላችሁ በላይ ያስፈራል። ለመተኛት እየሞከርኩ ነው፣ ግን ምንም እንቅልፍ ሊወስደኝ አልቻለም። እስከሚነጋ እንጠብቃለን። ግን እዚች ጋር ቁጭ ብለን እንቅልፍ ሸለብ እንዲያደርገኝ እጥራለሁ ማለት ነው። ደህና አደሩ። እባቦቹን እያሰብኩ ምንም እንቅልፍ አልወሰደኝም። እንዴት ብሎ ይወስዳል? ሌሊቱ ምንም ያህል አስፈሪና ረጅም ቢሆን ንጋቱ አይቀርም። በሕይወታችንም የሚያጋጥሙን ጥቁር ቀናት ያልፋሉ። ነግቷል፣ በሰላም አድርገን ያልፋል ብለን ያለነው ነው። ይህ ከአውሮፕላን አደጋ የተረፈ ሰው ሊያሳልፈው የሚችለው ህይወት ነው። ተመልካቾቻችን አሁን ደግሞ ቁርሳችን እንበላና መርከብ መስራታችንን የምንቀጥል ይሆናል ማለት ነው። እውነቱን ለመናገር እንቅልፍ አልወሰደኝም። እንሸለብ አላረገኝ። በጣም ገርጥቻለሁ። እጄ ትናንት እንዳለ እግር የለም ተወጋግቷል ማለት ነው። የምበላው ምግብ እንደተለመደው ያው በለስ ነው። ቁልቋል በለስ አይደለም፣ ቁልቋል ፍሬ ነው ይባላል። ከባድ አዳር ነው ያሳለፍኩት። ያስፈራ ነበረ።
ካሁን ምን መጣ ትላላችሁ? እንቅልፍ አይወስዳችሁም? እንደምንም ከዚህ ደሴት ቶሎ መውጣት አለብኝ። እጄ ተወጋግቷል ነው ብላስ። ከየትኛው እንጨት ነው የምትሰራው? ከዚህ ደሴት ለማምለጥ ብቸኛው መንገድ ጀልባ መስራት ነው። ጀልባ ለመስራት 3 መሰረታዊ ነገሮች ያስፈልጋሉ። ጀልባ ለመስራት ይሄ በጣም መሰረታዊ ነገር ነው። ምክንያቱም ይሄ ምንድነው ያንሳፍፋል። ተመልከቱት፣ ጥንካሬውን ተመልከቱት። እነዚህ ረጃጅም ሳሮች በውስጣቸው አየር ስለሚይዙ ውሃ ላይ በቀላሉ ይንሳፈፋሉ። ስለዚህ የደሴቱ ውሃ እዚህ ጋር ልማት ነው። ትላንት ሳስቼ በነገራችን ላይ ሰምጬ ነበር። እዛ ጋር አላወኩም ነበር። እኔ መሬት ነበር የመሰለኝ፣ ለካ ውሃ ነው። እዴ ሳሩ ውሃውን ወርሶት ነው ማለት ይቻላል። እንድናዩት የሆነች ነገር ሲዘላዩ ጉርጥናታ ምን ሆነ ይዛልጋው በምን እየቆረጥኩ እንደሆነ ላሳያችሁ። በድንጋይ ነው ዛሬ ጀልባ ተሰራ ነው ምላችሁ። ደረቁን የቆረጥኩት እንዳለ። ጀልባዋ ውሃ ላይ ሚዛን እንድትጠብቅ የሚያደርግ ጠንካራ እንጨት ያስፈልጋል። ይሄ ማል ይገባል። ገባችሁ? ይሄ ለማሰሪያ ሶስተኛው ደግሞ ማሰሪያ ነው። አሰራሩን በተመለከተ መጀመሪያ እነዚህን በትልልቅ ጥቅል በማድረግ ከመሃልኛው ግንድ ጋር በየ30 ሴንቲሜትሩ እጅግ በጣም አጥብቆ ማሰር ያስፈልጋል። ነገር ግን ይሄ ሁሉ ከንቱ ልፋት ነበር። እዚህ ጫካ ውስጥ የሆነ እንስሳ ወይም እባብ እንዳለ እየነገረኝ ነው። ጀልባውን ሰርቼ መጨረስ አቅቶኛል። ህይወቴን ከዚህ በላይ ደግሞ አደጋ ላይ መጣል አልችልም። እንደ ትናንትናው እዚህ በፍጹም አላርም። ገና ብዙ ህልም ያለኝ ልጅ ነኝ። ስለዚህ ያዘጋጀሁትን ባካፕ ጀልባ ተጠቅሜ አሁኑን ከዚህ ደሴት እየሄድኩ አፍጥነው ጀልባውን ስራው። አማን አዴ ሰራው ብቻን። በእውነተኛው ህይወት እንዲህ አይነት አደጋዎች ሲፈጠሩ የነፍስ አድን ሰዎች መምጣታቸው ስለማይቀር መጡልህ። አንተም ነው ኢትዮጵያ ውስጥ ትልቁ ነገር ትዕግስት ነው። መውጣት አትችሉም እያልከን ነው እነሱ ካልመጡ። ለነገሩ ቪዲዮ ይሄንን ይመስላል። ሰብስክራይብ ማድረግ እንዳረሱ። አሁኑኑ የሰብስክራይብ በተኑን ፕሊዝ ያንስ ላይክ አድርጉኝ። እኔን ደግሞ ለማንኛውም የዛሬ ቪዲዮአችን ይሄን ይመስል ነበር። ያበደ እንደሆነ ተስፋ አደርጋለሁ። ሚኪ ስታር በጣም ይችላል። ወደፊት በቃ ሚስተር ቢስት የምር በቃ ያባበዱ እንደዚህ ቻሌንጆችን ብትሰሪ ምናምን በቃ ሚስተር ቢስታችን ነሽ ማለት ነው። ለማንኛውም ይሄን ቪዲዮ ላይክ ማድረግ እንዳትረሱ። የዛሬው ቪዲዮ አበደ እንደሆነ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ባበደና ቤንግ በሆነ ቪዲዮ ተመልሰን እስከምንመጣ ይመቻችሁ። እስከወዳላችሁ ላይክ አድርጉና ውጡ አቡ